አሸብር አልፈርስ እሱንና መሰሎቹን ተጠቅልለው አየሰውን አንገት ከሚቆርጡ አንገት የቆረጠ የሱም ወራፋውን ጠብቆ ይቆረጣል። ነገር ግን ሰው ነው ፍጡርን መግዛት አይችልም። ፈጣሪ ነው ሰውን የሚገለው። ይሄ ደግሞ ጀግንነት ሳይሆን አንደኛ ጅልነት ነው፣ ሞኝነት ነው፣ እብደት ነው። ይሄንን የወንድሙን አንገት የቆረጠው የራሱ ደግሞ እስከ ክትፎ እስከ ዱለት እስኪሆን ድረስ ይቆረጣል፣ ይከተፋል ማለት ነው። ምክንያቱም ራስህ በሰራው ይከፈልልሃል ማለት ነው። አይደለም? ስለዚህ የሰውን አንገት ቆርጠ እንደ ጀግንነት የምታሳይ የእውነት ነው። ምን ያለው ብልት ነው የሚቆረጠው። አሁን ለምሳሌ በአንድ ውጊያ ላይ ከጠላት ጋር በእኛ ባህል ትገለዋለህ። ስትገል ብልቱን ትቆርጠዋለህ። አንገት አይቆረጥም። ለበግና ለከብት ነው። ገባ? ለፍየል ለግመል ነው። የሰውን አንገት የሚቆርጥ ደግሞ አንደኛ ከበግም ከፍየልም ከግመልም ውስጥ የለም። ይሄ በቃ ተንቀሳቃሽ ሰይጣን ነው። የዓለማችን ምርጥ ሰውም ከሆነ ማለት ነው የዓለማችን ሞኝ ነው፣ ኋላ ቀር ነው። ያንን ድሮነት የመውቃቸው ሰዎች ዛሬም ልክ በድሮው ማግስት ነው እየተገበሩ ያሉት። ስለዚህ አንገት ብቻ አይደለም እንኳን በኋላ የሚቆረጠው ክትፎ ትሆናለህ፣ ትከተፋለህ ከና አጥንትና ኩላሊትም ጭምር ማለት ነው። ደግሞ ራስህ ትበላታለህ አይደለም? ጅብ ምናምን አይበላም፣ ራስህ ወገኒ ይበላል። ስለዚህ መጀመሪያ አስብበት። ፈጣሪ የኛን ህዝብ ይጠብቅልን፣ ያው ይጠብቅልን፣ ሰላሙን ያምጣልን። ሰላም ሲጠፋ የምትበሳጭ አንተ ራስህ ሰላም ሲጠፋ ለምን ትታረቃለህ ትላለህ? ምን አይነት ሰው ነው? እሺ የዛን ቀን ለወገኑ ያላለቀስክ እንባ ያልወረደ ዛሬ ሰዎች ሲታረቁ ለምን ነው የምታልቅሰው? ምን አይነት ሰው ነህ? ስለዚህ ይህንን ጅልነትን ፈጣሪ ሊያስተካክልልህ ወደ ልቦና ይመልስህ ነው የምንለው እኛ።